ኦል የገቨርንመንት ኤጀንቶች ኦር ሪሊጂየስ ኤሊቶች ለገቨርንመንት የሚሰሩ በጣም በጦርነቱ ጊዜ በተለይ የምናውቃቸው በጣም ሆይ ሆይ ስሉ የነበሩ ሪሊጂየስ የፕሮቴስታንት እምነት ኤሊቶች በሙሉ ዛሬ ባላቸው የፌስቡክ ሶሻል ሚዲያ በሙሉ ተከሰሱ። ክስ ቀረበባቸው። ለምንድነው ክስ የሚቀርብባቸው አልገባኝም። ለምንድነው ክስ የሚቀርብላቸው? ኦፍ ስፒች ሲጀመር it's a freedom of speech። ለምንድነው ክስ የሚቀርብባቸው? ምን አደረጉ? ምን ህግ ነው የጣሰው? ጋቱ የቀረበው ልጅ ስለደረሰበት ቻሌንጅ ስለደረሰበት ሃራስመንት የተናገረው ልጅ ኢንተርቪው በሚሰጥበት ጊዜ የተሳሳተው ነገር ምንድነው? ለክስ የሚያቀርበውስ ነገር ምንድነው? ለምንድነው ካውንስሉ የመጀመሪያውን እንትን የጻፈው ካውንስሉ ነው በመሰረቱ ኢቫንጀሊካል ሚዲያ ካውንስል የሚል ነው ያቀረባቸው። እንደዛ ያቀረቧቸው ምን ይላል? ክስ ተመሰረተባቸው። ወይዘሮ ገነት ንጋቱና አቶ አንተነህ ተርቁ መካከል በተደረገው ቃለ መጠይቅ ላይ ለእምነቱ ተከታዮች ካላቸው ጥላቻ የቱ ጋር ነው? ለእምነቱ ተከታዮች ያላቸውን ጥላቻ የቱ ጋር ነው የገለጹት? የት which ቦታ? these people are liars and insane። አያችሁት? ሊያስመልጡት እኮ ነው ሰውየውን፣ ፓስተሩን ሊያስመልጡት እኮ ነው። አይገርማችሁ? ለእምነት ተከታዮቹ ካላቸው ጥላቻ በመነሳት የወንጌል አማኞች መንፈሳዊ ገጽታን የሚያበላሽ የወንጌል አማኞች መንፈሳዊ ገጽታ ከተበላሸ it's been ages። የወንጌል አማኞች መንፈሳዊ ገጽታ ከተበላሸ decades። ከመለስ ዜናዊ ሞት በኋላ የወንጌላውያን አማኞች ገጽታ ተበላሽቷል። especially these days በጣም ተበላሽቷል። ለወንጌል አማኞች መንፈሳዊ ገጽታ የሚበላሽ ምልልስ በማህበራዊ ሚዲያ እየተሰራጨ ያለውን ጉዳይ በእርግጥ ጉዳዩ እውነት ከሆነ የተጠቀሰው አገልጋይ ማንነት በስም መጠቀስ የሚያስፈልግ ሲሆን ኖ በስም መጠቀስ አያስፈልግም። ስሙን መጠየቅ ያለባቸው ትላንትና ወጥቼ ተናግሬያለሁ። የወንጌላውያን ህብረት አብያተ ክርስቲያናት ጉዳዩ የሚመለከታቸው ኮንፊደንሻል ማድረግ የሚችሉ ሰዎች ሚዲያውን የዩቲዩብ ሚዲያውን ኮንታክት በማድረግ ወይዘሮ ገነት ንጋቱን ኮንታክት በማድረግ ልጁንም ኮንታክት በማድረግ ሰውየውን ፕሮቴክት ባደረገ መንገድ ኢቭን ፓስተሩንም ራሱ ፕሮቴክት ባደረገ መንገድ በኮንፊደንሻል ወይ ሰውየው ታውቆ ከመድረኩ ላይ እንዲወርድ እንዲጠየቅ ነው እኛ የፈለግነው ብዬ ትላንትና ተናግሬ ነበር፣ ትዝ ካላችሁ። እነዚህ ሰዎች በስም መጠቀስ አይችልም። አንደኛ ጋዜጠኛዋ ሶርሷን አሳልፋ መስጠት አትችልም፣ ህጋዊ መብቷ ነው። ፍርድ ቤት እንኳን መክሰስ አትችሉም። ሶርሴን አሳልፌ መስጠት አልችልም ካለች ጋዜጠኛ ፍርድ ቤት ሶርሱን እንዲሰጥ አይገደድም። አምናገን ሪቪል ማይ ሶርስ ካለ አይገደድም ጋዜጠኛ። ፍርድ ቤት እንኳን አያስገድደውም ጋዜጠኛ። ሶርስን መደበቅ ይቻላል። ልጁ ደግሞ ሚስጥሬን ደብቅልኝ ስላለኝ ስሙን መናገር እዚህ ቦታ ላይ አያስፈልገኝም፣ በጣም ታዋቂ የሚሰብክ ፓስተር ነው ብሏል። ከዚህ በላይ መረጃ ምንድን ነው የምትፈልጉት? አደባባይ ምን ፋሎወር መሰብሰብ ነው የምትፈልጉት? ዝነኛ ለመሆን በሱ ህይወት ተጠቅማችሁ ዝነኛ ለመሆን ፋሎወር ለመሰብሰብ ወይም ደግሞ ፓስተሩን ሄዳችሁ ለመግደል ነው? እንዲህ አይነት አካሄድ የለም ሲጀመር ማለት ነው። የሚያስፈልግ ሲሆን በስም መጠቀስ የሚያስፈልግ ሲሆን ይህ ባልሆነበትና በደፈናው ሰዎችን የእምነቱን ተከታዮች ያላቸውን ገጽታ እንዲበላሽ ይሄ ጉዳይ ባይዘዌ ትላንትና ይሄ ሰውዬ ያቀረበው ወይም ደግሞ ከወይዘሮ ገነት ንጋቱ ጋር ያደረገው ኢንተርቪው ስለ ሃይማኖትን አይመለከትም። ዶንት ሜክ ኢት ሪሊጂየስ ነው። ሰውየው በጣም ታዋቂ ነው። ዛሬ ይሄን የምታውቁት ለምን እንደሆነ ልንገራችሁ። the whole Facebook social media እያሉ ነው ያደሩት፣ እያሉ ነው የዋሉት። ሰውየው እንዲታወቅ አልተፈለገም። because this guy ይሄ ልጅ ሜንሽን ያደረገው ሰውዬ አንደኛ ካራክተሩን አታክ የኢንተርቪወሩን ካራክተር አታክ ለማድረግ
ምን እንዳሉ ልንገራችሁ። ወዲያውኑ ወጥተው ያሉትን ዛሬ አጀንዳ ሲሰጡ የዋሉትን ልንገራችሁ። ወላ ክርስቲያን ቲዩብ ኤፍታ ምናምን የሚባሉ የመንግስት ኤጀንቶች የብልጽግና የሪሊጂየስ ኤጀንቶች ሲጽፉ ያሉትን ልንገራችሁ። ሰውየው ሜንታል ኢልነስ አለበት። ይሄ ደግሞ የታወቀ ፕሮፓጋንዳ ነው፣ የታወቀ ስትራቴጂ ነው። ኢትዮጵያውያኖች ሀሳባችሁን ሲጠሉ፣ ሀሳባችሁን ሲፈሩ የሚሰጧችሁ ስም ነው። ከበቂ በላይ ይሄ ልጅ ኢንፎርሜሽን ሰጥቷል። ፕሮቴክት ሊደረግ ይገባል። ይሄ ልጅ ፕሮቴክት ሊደረግ ይገባል። ኢንፎርሜሽን ሰጥቷችኋል። በስነ ስርዓቱ ኦፊሳችሁ ጠርታችሁ ይሄንን ኢንፎርሜሽን ሪቪል እንዲያደርግ ሁሉንም ፓርቲ ፕሮቴክት ባደረገ መንገድ ይሄንን ሪቪል እንዲያደርግ የልጆቻችንና የወጣቱ ጉዳይ ነው። ይሄ የወጣት ልጆችና የልጆች ጉዳይ ነው። የፕሮቴስታንት ወይም የጴንጤ እምነት ጉዳይ አይደለም። ይሄ ዶሜክ ድራማ መፍጠር ትወዳላችሁ። ድራማቲክ ለማድረግ የምትፈልጉት ነገር ማጠራችሁ። ልጁ የተናገረው ነገር እኔ ኦርቶዶክስ እንኳን ብሆን ስለ ሙስሊም ስለ ፕሮቴስታንት ሃይማኖት የኔ የሚሆኑ ሰዎች መጥፎ ነገር እየተናገሩ ቢያስተምሩ አልወድም። ሌላውም ቢሆን ሙስሊምም ቢሆን ጴንጤ ልክ አይደለም ኦርቶዶክስ ልክ አይደለም ብሎ ሲያስተምር አልወድም። በጣም ፌር የሆነ በጣም ማይንድፉል የሆነ ኢንተርቪው ነው ያደረገው። the only thing እዛ ኢንተርቪው ላይ በጣም የምታስጠላው ጠያቂዋ ናት። ጠያቂዋ የምታሳየው ጀስቸር ኢማቹር ጀስቸር ነው። ሁለቱንም ግን መክሰሳል። ለምንድን ነው የምከሷቸው? ምን አድርጎ? የተጠቃው ልጁ ነው እኮ የተጠቃው። ቪክቲሙ እኮ ልጁ ነው። ለምን ነው የምከሱት? ለምን? ታዋቂ የፕሮቴስታንት ፓስተር ለማስመለጥ ጋይስ። ኦኬ። የተጠቀሰው አገልጋይን ማንነት በስም መጥቀስ የሚያስፈልግ ሲሆን ይህ ባልሆነበት በደፈናው ሰዎች ለእምነቱና ለተከታዮቹ ያላቸውን ገጽታ እንዲበላሽ ሆን ተብሎ የተሰራጨ ስለሆነ ካውንስሉ በሕግ እንዲጠየቁ ክስ የመሰረተባቸው ሲሆን በተመሳሳይ መልኩ በልዩ ልዩ መድረኮች የተለያየ ማህበራዊ ሚዲያዎችና መድረኮችን በመጠቀም በሙያዊ ስነ ምግባር ባልተከተለ መንገድ የወንጌል አማኝ እምነት ተከታዮችን ገጽታ ለማበላሸት የሚሰሩ አካላትም ከድርጊታቸው እንዲቆጠቡ ካውንስሉ አሳስቧል። የኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ካውንስል የወንጌል ይሄንን ያወጣው ይሄ ሚዲያ ማለት ነው። ስም መጥቀስ አይጠበቅበትም። ስም ለማግኘት ልጁን ኮንታክት ማድረግ ነው። ለምንድን ነው የሚከሰሰው? ስሙን ለማወቅ ልጁን ኮንታክት አድርጎ በሚስጥር የሰውየውን ስም እንዲነግራቸው ማግባባት ነው። ፒሪድ። ማግባባት ነው፣ መክሰስ አይደለም። በጣም ኢማቹር የሆነ አካሄድ ነው። አይከሰስም። ለምን ይከሰሳል? ምን አረገ? ምን አደረገ? ምን አደረጋችሁ? ይሄ ሰውዬ ዋድድ ሂዱ። ተጨንቄ ነበር፣ በዚህ መንገድ ተጎድቼ ነበር ያለን ሰው ትከሳላችሁ? እንዴት ናት? ባደባ መብቱ ነው። ሰውየውን እናንተ የፈለጋችሁት እኮ ፓስተሩን ስታገኙት ልትገሉት ነው የፈለጋችሁት። ልትገሉት ስም የፈለጋችሁት ለምንድን? ምን ያደርግላችኋል እናንተ? ይሄ የቤተክርስቲያን ጉዳይ ነው። ይሄ የመሪዎች ጉዳይ ነው። ይሄ የቤተክርስቲያንና የመሪዎች ጉዳይ ነው። ምን አግብቷችሁ ነው ለእናንተ? ማናችሁ እናንተ ለእናንተ የሚነገራችሁ በአደባባይ ማናችሁ? ይሄንን ሃንድል ለማድረግ የተቀመጡ ወንበር ያላቸው ፖዚሽኑ ያላቸው መጠየቅ የሚችሉ ሰዎች አሉ። ያ ስራችሁን እንደመስራት ድራማ ትፈጥራላችሁ። ሃይማኖታችን የትኛው ሃይማኖታችሁ ነው እናንተ? የትኛው ቆንጆ ሃይማኖት? የትኛው ስማችሁ ነው እናንተ? ጦረኞቹ፣ ጦር አዝማቾቹ፣ ነፍሰ ገዳዮቹ የትኛው ስማችሁ? የትኛው ውበታችሁ? ድራማ ልትፈጥሩ ስለፈለጋችሁ ነው እንጂ የሪሊጅን ኤሊቶች ማለት ነው ይሄንን ሃይማኖት ባፍጢሙ ያስደፉ ሰው በሙሉ ግሎሪ ምናምን ቻናል ብቅ የቀራለ መሰላችሁ?
እኛ የምንፈልገው ሰውየውን ማወቅ፣ ከስልጣን እንዲወርድ፣ ከቤተክርስቲያን እንዲወርድ፣ ራሱን እንዲያይ፣ በቤተክርስቲያን ስር ንስሐ እንዲገባ፣ ልጆቻችን እንዲያመልጡ ነው። this is about our kids and youth። ይሄ የልጆቻችንና የዩዞች ነገር ነው። ማንም ሰው ሂድን በሆነ ላይፍ ቤተክርስቲያንን ማገልገል አይችልም። ማንም ሰው ሂድን በሆነ ላይፍ ቤተክርስቲያንን ማገልገል አይችልም። ራሱን ገልጦ፣ ማንነቱን ገልጦ፣ የህይወት ስታይሉን ገልጦ ይናገር። ምኑ ነው ውሸት? ምኑ ነው ውሸት? ምኑ ነው ውሸት? ፓስተሮቻችሁ እንዲህ አይነት ልምምድ አላቸው ተባላችሁ። ምንድነው ውሸቱ? ምንድነው የሚያሳብዳችሁ? እውነቱን መናገር እኮ ነው። እውነትን ተናገሩ። እናንተ ሰዎች ልታልቁ ነው። መጥፊያችሁ ቀርቧል። ባይዘዌ I'm telling you guys፣ መጥፊያችሁ ቀርቧል። እናንተ ሰዎች እውነትን ተናገሩ። ወገንተኝነታችሁ ለክርስቶስ ነው እንጂ ለሃይማኖት አይደለም። መጥፊያችሁ ቀርቧል። የምታደርጉት ነገር ሁሉ ኢቭሊክ ዲመኒክ የሆነ ነገር ነው። ስም ለማጥፋትም ቢሆን እኮ ሰውየው እኮ አለ። ማርዬ ሰውየው እኮ አለ። ሊሊዬ ሰውየው እኮ አለ። ስም ለማጥፋትም ከሆነ ሰውየው አለ። ሰውየው እኮ ሊጠየቅ ይችላል። እሱ እኮ ሲጀመር ከክፋት አንፃር አይደለም የተናገረው። ራሱ ልጁ የገጠመውን ነገር ነው የተናገረው። ይሄ አልገጠመህም የምትል ማን? ለነገሩ እናንተ ተከበብንም በረሃብ አለቅንም ለሚል ህዝብ አፋችሁን እንደዚህ አድርጋችሁ የተቀመጣችሁ ህዝቦች ናችሁ። እናንተ እኮ ማፈር ያለባችሁ ናችሁ እኮ። በዛች ምድር ላይ ደም ሲፈስ አላየንም ያላችሁ ናችሁ እኮ እናንተ። ይቅርታ አንጠይቅም ብላችሁ እንደ ኢንስቲትዩሽን እንደ ቤተክርስቲያን ክርስቶስ ይቅርታ ማያደርግ አምላክ መሆኑን እኮ ያስተዋወቃችሁ እኮ ናችሁ እናንተ። ለነገሩ ምን ይሄ እኮ ምን የሰው የግለሰብ ጉዳይ ነው። ይሄ እኮ የግለሰብ ጉዳይ ነው። በሀገር ደረጃ እዛች ምድር ላይ ያቺ ምድር የደም ጥልቀት ስትሆን ህፃናቶች ሲቆራረጡባት አላየንም ያላችሁ ህዝቦች እኮ ናችሁ እናንተ። ገና እግዚአብሔር ከእናንተ ብዙ ዕዳ አለበት። ያቺ ሀገር because of you ገና መከራ አባቷን ትበላለች ገና በእናንተ ምክንያት። እናንተ ደግፋችሁ በሸኛችሁ ጦር፣ እናንተ በደገፋችሁት መንግስት ምክንያት ህዝብ ሙሉ አንድ ሪጅን ሙሉ ሲያልቅ በሚሊዮኖች የሚቆጠሩ ሰዎች ደማቸው ሲፈስ ቁጭ ብላችሁ አበሻ ቀሚሳችሁን እየቀያየራችሁ ቀይ ስጋችሁን እየበላችሁ አልጫችሁን በየቤተ መንግስቱ እየተመላለሳችሁ የኢየሱስ ክርስቶስን ስም ያሰደባችሁ እኮ ናችሁ እናንተ። ምን ይጠበቃል? እንዲህ አይነት ተራ ታሪክ ከናንተ ሀቅ ከናንተ እንዴት ይጠበቃል? የትኛው ሀቅ ተናግራችሁ ነው? ለየትኛው ሀቅ ለክርስቶስ እውነት አንገታችሁን ሰጥታችሁ ነው እናንተ ዝሙተኞችን የምትደግፉ፣ ደፋሪዎችን የምትደብቁ፣ እንደዚህ አይነት የህይወት ስታይል ያላቸውን ሰዎች ለማስመለጥ የምትሰሩ፣ አጀንዳ ይዛችሁ የምትወጡ ሰዎች እኮ ናችሁ። ማን ናችሁ እናንተ? ስለ ክርስቶስ ነው የምትኖሩት? ስለ ሃይማኖት ነው የምትኖሩት? I don't care about your religion። እኔ ስለ ህፃናቶች ነው ማስበው። እኔ ስለ ወጣቶች ነው ማስበው። ግራና ቀኛቸውን ሳያውቁ እናንተን እያመኑ በልጅነታቸው ልክኛ ልጅነታችንን እንደጨረስ ነው በልጅነታቸው እየመጡ ጉልበታቸውን በቤተክርስቲያን ስለሚያፈሱ ስለነሱ ህፃናት ነው እኛ የምናስበው። ደግሞ ከሰናል ትላላችሁ እንዴ? እናንተ በእናንተ መካከል ማን ተከሰሰ? ደም ሲፈስ እልል ያላችሁ እናንተ፣ መዝሙር የዘመራችሁ ክሊፕ የሰራችሁ እናንተ ለህግ አልቀረባችሁም ገና። እንኳን ሌላ ሰው ለህግ ልታቀርቡ ማለት ነው። ፍለፍት እኮ ነው መጥቶ የነገራችሁ ልጁ። ለምን ሰውየውን አትፈልጉትም? እሱን ስተተኛ ከማድረግ ለምን ፓስተሩን ለምን አትፈልጉትም? እኛ የምንፈልገው ፓስተሩ እንዲታወቅልን ነው የምንፈልገው። ፓስተሩን የአብያተ ክርስቲያናት ህብረቶች የአብያተ ክርስቲያናት ህብረት የሚባለው ህብረት ግን ይሄንን ነገር ተከታትሎ በስነ ስርዓት ይሄን ፓስተር እንዲያወጣ እንፈልጋለን። ማን ውሸታሞች ናችሁ? የእግዚአብሔር መንግስት በእናንተ አትወከልም። ቢካዝ አንድም ቀን በዘመናችሁ ለእውነት ቆማችሁ አታውቁም። አንድም ቀን በዘመናችሁ
ለእውነት ቆማችሁ አታውቁም። ወንበዴዎች፣ ሌቦች፣ ውሃ ሻጮች፣ ማህረብ ሻጮች፣ ፎጣ ሻጮች፣ ምራቃችሁን የምትሸጡ ላባችሁን የምትሸጡ ሰዎች ናችሁ። አንድ ቀን ለክርስቶስ ወንጌል ብላችሁ አንገታችሁን ሰጥታችሁ አታውቁም። እግዚአብሔር በእናንተ አይደገፍም። እግዚአብሔር በእናንተ አይደገፍም። ወዲያውኑ ሌሊቱ ሙሉ ሌሊቱ ሙሉ ያ ፓስተር ላሉት ኮንታክቶች በሙሉ ኢንክሉዲንግ ቤተ መንግስት እንደደወለ ያስታውቃል። አጫጫኋችሁ፣ አስተባበዳችሁ ሶሻል ሚዲያ ላይ ያስታውቃል። ሰውየውን ማወቅ የምትፈልጉት ቢነገራችሁ ራሱ ፓስተሩን ማወቅ የምትፈልጉት ለመግደል ነው። ከመግደል ውጪ ሌላ አማራጭ የሌላችሁ ሃይማኖተኞች ናችሁ። መግደል ብቻ ነው የምታውቁት። እጅ በመጫን መፈወስ፣ ዴሊቨርድ ማድረግ፣ የክርስቶስ ኢየሱስን ስም መጥፋት ምንድነው መጥራት አትወዱም። ይሄ ደግሞ እውነት ነው። መካከላችን ደግሞ ብሏል፣ ሁሉም ሃይማኖት ላይ ብሏል ልጁ ተሰግስገው አሉ እንደነዚህ አይነት ሰዎች ብሏል። ይሄን ሃይማኖት ብቻ አይደለም ይጠራው፣ ሁሉም እምነት ውስጥ እንደነዚህ አይነት ሰዎች ተሰግስገው ይገኛሉ ብሏል። አለባችሁ፣ አውጡ። ኖ ከቨር አፕ፣ ኖ ሞር ላይስ። አይኑ እንደማትሰሙን እናውቃለን። አይኑ ንቀታችሁ በጣም ከባድ እንደሆነ እናውቃለን። በጣም ንቀታችሁ ይሄን ህዝብ የናቃችሁበት መጠን እግዚአብሔር ደግሞ ዞር ብሎ እናንተ ላይ ነው የሚመጣው። የኢትዮጵያ ህዝብ ስለተራበ ነው እግዚአብሔር እናንተን ዝም ያላችሁ። ውሃ፣ መብራት፣ ምግብ፣ ኒውትሪሽናል ምግቦች እግዚአብሔር ለዛ ህዝብ ማቅረብ አቅርቦት ላይ ስለሆነ ነው። እግዚአብሔር በህዝቡ ችግር ቢዚ ስለሆነ ነው እናንተን የተዋችሁ። ጭራሽ ዛሬ እንደነዚህ አይነት ሰዎችን ልታስመልጡ እናንተ አውጡ። ዛሬ ነው ሃይማኖታችሁ የተነካው። ከ3 ሚስት ሲወልዱ ምን ነው ሃይማኖታችሁ አልተነካ? ምን ነው ሰላማዊ ሰልፍ አልወጣችሁ? ፎጣ ሲሸጡ ምን ነው አልወጣችሁ? እንደ ጦጣ በጣራ ላይ ጣጣ ማጢጣ ቃጦ ማጣጣ ጢጢቂ ምናምን ሲሉ ምን ነው ሃይማኖቴ ብላችሁ አልወጣችሁ? ዛሬ ነው የምትወጡት። ማንን ልደብቁ ነው? this is a big person። ይሄ ሰውዬ ቢግ ፐርሰን ነው። trust me፣ ይሄ ሰውዬ ቢግ ፐርሰን ነው። ትልቅ የሚታወቅ ፓስተር ነው። ዛሬ ነው የእናንተ ሃይማኖት የተነካው። በስማችሁ ነግደው ጦርነት ሲያውጁ የት ነበራችሁ? የኤርትራ አምላክ እየተባለ ነበራችሁ። ሃይማኖታችሁ የዛን ጊዜ አልተነካም። እናንተ ምን ሃይማኖት አላችሁ? እናንተ ሃይማኖት አላችሁ እንዴ? እናንተ ሃይማኖት አላችሁ? እናንተ አውጡ፣ ይሄን ሰውዬ አውጡና ከመድረክ አውርዱ። ልጆቻችንን ሴቭ አርጉ። ወጣቶቻችንን ሴቭ አርጉ። አደልት ሰው የወንድ አደልት ታፋ የሚዳብስ ፓስተር ነው። ይሰብካል። ሶሻል ሚዲያ ላይ ፔጅ አለው፣ ፕሮፋይል አለው። እኛ ኢየሱስን ልናስከብር እንጂ ያንተን ሃይማኖት ልናስከብር አይደለም እዚህ ያለ ነው። ለእግዚአብሔር እንጂ ወገንተኝነታችን፣ ለወንጌል እንጂ ወገንተኝነታችን፣ ለእግዚአብሔር ቃል እንጂ ወገንተኝነታችን ለአንተ ሃይማኖት አይደለም። ሃይማኖት አናውቅም እኛ። ኢየሱስ አላሸከመንም። ሃይማኖት አልሞተም። ፕሮቴስታንት የሚባል ሃይማኖት መጽሐፍ ቅዱስ ላይ የለም። ኢየሱስ ጴንጤ አይደለም። ፒሪድ። እውነተኛ ነገር መስራት ከፈለጋችሁ፣ እውነተኛ ነገር ማድረግ ከፈለጋችሁ ቀላል ነው። እውነተኛ ነገር መስራት ከፈለጋችሁ ቀላል ነው። ልጁን ጠርታችሁ ቡና ጋብዛችሁ ኦፊሳችሁ የአብያተ ክርስቲያን ህብረቶች አባቶች ቡና ጋብዛችሁ this is very important ለኛ thank you so much ነው ማለት ይጣ። ምን መልክ አለ? ኃይል ከቤተ ክርስቲያንህ ጠፍቶ ምን መልክ አለ? አንተ እኮ ያለኸው እኮ ቤተ ክርስቲያን ውስጥ እኮ በመብራት ኃይል እኮ ነው። ብልጭ ድርግም በሚል መብራት ኃይል እኮ ነው ያለኸው። በአምፖል ኃይል እኮ ክብር እኮ የለም ቤተ ክርስቲያን ውስጥ። የትኛውን ድሃ አብልታችሁ የትኛውን ህፃን ልጅ አሳድጋችሁ አዳፕት አድርጋችሁ ነው እናንተ የእናንተ መልክ የሚበላሽ? ትልልቆቹ ለዘመናት ጸንተው የኖሩት ሃይማኖቶቹ እንዲህ አልተመጻደቁም እንደናንተ።
ትልልቆቹ ራሱ እንዲያልተመጻደቁ ሃይማኖታችሁን የነካ የለም። ረዷችሁ፣ አይናችሁን ገለጠላችሁ። ይሄ ልጅ አይናችሁን ገለጠላችሁ። ፈልጋችሁ ይሄንን ድካም ያለበት ሰው ከመድረክ አውርዱ፣ ከመድረክ አውርዱ። አይናችሁ እግዚአብሔር ይስጥልን ነው ማለት ያለባችሁ። እግዚአብሔር ይስጥልን። ቴንኪዩ ሶ ማች ለኢንፎርሜሽኑ። መጀመሪያኛ ጋር በትመጣ ኖሮ ደስ ይለን ነበረ። ዋይ ዶንት ዩ ቴል አስ? ለማንም አንናገርም። ኮንትራት እንጽፋለን፣ አግሪመንት እንጽፋለን። የሰጠህን መረጃ ኮንፊደንሻል እንደሆነ እንናገራለን ከሰውየው በቀር። ኢንፋክት በቤተሰቡ በዙሪያ ያለው ሰው እንኳን እንዲያውቅ አናደርግም። ሰውየውን ፕሮቴክት እናደርጋለን፣ እንጸልይለታለን፣ ከዚህ ነገር እንዲወጣ እንደግፈዋለን። ግን we have to protect our kids። ህፃናቶቻችንን ነው እኛ የምንጠብቀው። ህፃናቶቻችንን ነው እኛ የምንጠብቀው። ህፃናቶቻችን፣ ወጣቶቻችን እያባለጋችኋቸው ስላሉ፣ እያበላሻችኋቸው፣ ትራውማታይዝድ እያደረጋችኋቸው ስላላችኋቸው ሰዎች ነው እኛ የምናወራው። ስለ አንተ ሃይማኖት አይደለም የምናወራው። ድሮ ቀር በእነንቶኔ ጊዜ ያንተ ሃይማኖት ኤሌክትሪክ እየተጨበጠ ዋጋ ተከፍሎበት የከረመውን ሃይማኖት ባፍጢሙ ደፍተህ እናንተ ስለ ዶግማ የማይደማመጥ የደንቆሮ ሰው ኮንቨርሴሽን አድርጉ። እዚህ ቲክታክ ላይ ተቀምጣችሁ እናንተ ትውልድ አጣሙ። ስራችሁ ይሄ ነው። ኤጀንቶች ናችሁ፣ ፖሰስድ ናችሁ። ሰዎች አይናቸው ከክርስቶስ ላይ እንዲነሳ፣ ክርስቶስን እንዲጠሉ፣ በኔሽን ደረጃ ኢየሱስ እንዲጠላ፣ ወንጌል ወደ ምድሪቷ እንዳይገባ ያስደረጋችሁ ኤጀንቶች ናችሁ። ለኢየሱስ ቆማችሁ አይተን አናቅም። ኢየሱስ እንዲህ አይልም፣ ኢየሱስ ይሄ ቤተክርስቲያንን አይወክልም ብላችሁ አይተናችሁ አናውቅም። ኢየሱስዬ እንዴት ነው ማሪሽ እኮ አይተናችሁ አናቅም። ለኢየሱስ አንገታችሁን ሰጥታችሁ አታውቁም። እናንተ አታውቁም። እንደውም እንደናንተ አይነት ምድራቸው ላይ እንዳይገባ፣ እንደናንተ አይነት ሰው እንዳይሰብካቸው እያባረሯችሁ ነው ምድራቸው ላይ ስትገቡ። ይሄንን በዛች ምድር ላይ ያደረጋችሁ ስንት ዋጋ የተከፈለባትን የተከበረች ሃይማኖት ተላላ ቱልቱላ ያደረጋችሁ እዚህ ቲክታክ ላይ ተቀምጣችሁ የምታሰድቡ፣ ቀን በቀን ቤተክርስቲያንን የምታሰድቡ፣ ለቤተክርስቲያን ለአገልጋዮች ለያዥ ለገላጋይ ያቃታችሁ ወንበዴዎች፣ ከ3 ሴት ከ4 ሴት የምትወልዱ አግብታችሁ ፈታችሁ 3 4 ፈታችሁ መድረክ ላይ ወጣችሁ የምታገለግሉ። ምን ነው ለዚህ ጊዜ ተቃውሞ አይሰራም እንዴ? አይሰራም ለዚህ ጊዜ አይሰራም ለዚህ ጊዜ ይሄ አይሰራም። አንድ ፓስተር ማቢሆን ነው ይሄ ፓስተር ማቢሆን ነው። who is this pastor? እኔ ሁላችሁ ልንገራችሁ፣ እውነተኛ ሰው ለክርስቶስ ነው የሚቆመው። I don't care about your feelings። ስለ ፊሊንጋችሁ አይመለከተኝም። የእናንተን ፊሊንግ እናንተን ለማባበል አይደለም እኔ የምኖረው። ቴንክ ዩ ኦፌንድድ ስለሆናችሁ ቴንክ ዩ። እኔ ኦፌንድ ላረጋችሁ ነው የወጣሁት። እናስራለን ይቀጡ ሃይማኖታችን እያላችሁ ድራማ ከምትሰሩ ይሄንን ሰው ፋይንድ አውት። ይሄ ሃይማኖት የሚመለከታችሁ በእውነት ለሃይማኖታችሁ የምትቆረቆሩ ሰዎች ask more investigation። አዎ ታስራላችሁ። አረ እናንተ ከአስራችሁም ከለቀቃችሁ አለመግደላችሁ እናንተ ናችሁ። አስራችሁም ከለቀቃችሁ እናንተ ናችሁ። አለመግደላችሁ ራሱ እንዳገሉት። እሺ ማሩት፣ ራሩለት። ማነው ስሙ? ጀስቲስ ፎር አንተነህ እያላችሁ ሃሽታግ እያደረጋችሁ ተናገሩ። በዚህ ጉዳይ ላይ ማንም ሰው ዝም እንዳይል። በዚህ ጉዳይ ላይ ማንም ሰው ዝም እንዳይል።
የህፃናት ነገር የሚመለከተው ሁሉ ይሄ is not about religion ጋዝ ላይት ሲያረጓችሁ ነው። ጋዝ ላይት እያረጓችሁ እንድትፋጁ። ይሄ የህፃናት የወጣቶች ጉዳይ ነው። የቤተ ክርስቲያን የግሎሪ ጉዳይ ነው። ይሄ ያ የግሎሪ ጉዳይ ነው። አሁን ይሄ ፓስተር ሰውዬ ፋይንድ አውት ተደርጎ ከተገኘ እሱ ያስተማረው ቤተ ክርስቲያን ህዝብ በሙሉ ከዚህ መንፈስ የጠጣ ነው። ኢማጂን እሱ ያስተማረው ይሄ ፓስተር መጽሐፍ ቅዱስ ላይ ጊዮች አሉ። ለምን መጽሐፉን ቅዱስን አልቀደዳችሁትም? እናንተ በቸርቻችሁ የኤልጂቢቲኪዋይኤ+ ሰዎች አይገኙም። በእናንተ ቸርች አይገኙም። ባይብል ላይ የነበሩ ሰዎች እናንተ መካከል አይገኙም። እናንተ መካከል ይሄ ልምድ ያለው ሰው የለም። ሃይማኖታችሁ ተሰደበባችሁ። ሃይማኖትህን ማስከበር ትፈልጋለህ? ለእውነት ቁም፣ ለኢየሱስ ቁም። የሃይማኖትህን ዝባዝንኬ ጥለህ ለኢየሱስ ቁም። ይሄ ነው የሚያስፈልግህ። ያ እውነት ተናገሩ። ከእናንተም መካከል ቢሆን እናንተ ውስጥም ቢሆን ወንድምህም ቢሆን ያደረገው እናትህም ብትሆን ያደረገችው ከዘርህም ቢሆን ካንተ ዘርም ቢሆን ካንተ ሃይማኖትም ቢሆን ካንተ አይዲዮሎጂ ካንተ ፖለቲካ ካንተ አይነት ተመሳሳይ ሰውም ቢሆን ያጠፋው ለእውነት ቁም። እውነት ኢየሱስ ነው። እውነት ኢየሱስ ነው። እውነት የሆነውን የኢየሱስን እውነት የሚክድ ሁሉ ከጨለማ ነው፣ ከዳርክነስ ነው። ቤተ ክርስቲያኗን ዳርክነስ አለበሳችኋት፣ ነጠላ አዘቀዘቃችኋት። እችን ቤተ ክርስቲያን እችን የክርስቶስ አለት የክርስቶስ ቤት በእናንተ ምክንያት ተዋረደች። ተዋረደች። reveal the pastor justice for Antenna የፕሮቴስታንት እምነት የግብረ ሰዶማዊነትን ወይም LGBTIQ+ ላይፍ ስታይል አትቀበል። ማንም ኢትዮጵያ ውስጥ ማንም ሃይማኖት ይሄንን ላይፍ ስታይል የሚቀበል የለም። ማንም የትኛውም ሃይማኖት ግን ሃይማኖት ውስጥ ሊኖሩ ይችላሉ። አንዱ መደበቂያቸው እሱ ነው ማለት የሚከለሉበት ሊኖሩ ይችላሉ። የተከፈሉ አሉ። ለምሳሌ ሉተራን ሆነው ይሄን የሚደግፉ ይሄን የማይደግፉ የተከፈሉ፣ ሜኖናይት ሆነው ይሄን የሚደግፉ ይሄን የማይደግፉ። ይሄ እውነት ነው። ኦፌንድ አያረገኝም። ምን ይሄ ኃጢአተኞች ሊገኙ ይችላሉ። ሺት የሚያደርጉ ሚስቶቻቸው ሊገኙ ይችላሉ። የሚሳደቡ ሊገኙ ይችላሉ። ጦርነት የሚደግፉ ሊገኙ ይችላሉ። ሰውን በመግደል የሚያምኑ ሊገኙ ይችላሉ። የሰውን ሐሳብ በማፈን የሚያምኑ፣ እስራት በማድረግ የሚያምኑ፣ በባርነት ለመጣል ህዝብን የሚፈልጉ ሊኖሩ ይችላሉ። ሃይማኖት ውስጥ በየትኛውም ሃይማኖት ውስጥ አንተ ሸሽገኸው ይሄ አይቀርም። ኢየሱስ ጊዜው ስለሆነ ነው እየገለጣችሁ ያለው። ጊዜው ነው። የቤተ ክርስቲያን የውርደት ዘመን ነው። ቤተ ክርስቲያን አንገቷን ደፍታለች። የክርስቶስ አካል ዘረኝነት ገብቶባታል፣ ፖለቲካ ገብቶባታል። ቤተ ክርስቲያን የክርስቶስ መሆኗን ካቆመች አትፎግሩ። ፕሪቴንድ እያረጋችሁ ነው። ሰው ትጫወታላችሁ፣ ጻድቅ ትጫወታላችሁ፣ አማኝ ትጫወታላችሁ። በዩ አር ናት ዴር ኢዝ ነቲንግ። ኢንፍሉዌንስ የለም ምድር ላይ። እናንተ የምታመጡት ኢንፍሉዌንስ የለም። እናንተ ያመጣችሁት ኢንፍሉዌንስ የለም። ክብር የለም ምድሪቷ ላይ። ሰዎች አይጸጽንስ በቤተ ክርስቲያን ደረጃ ንስሐ አንገባም ብላችሁ የተቀመጣችሁ ሰዎች እኮ ናችሁ እናንተ። በኢንስቲትዩሽን ደረጃ ይቅርታ አንልም፣ ይቅርታን አናስተምርም ብላችሁ የተቀመጣችሁ ናችሁ። የውርደት ዘመናችሁ ነው። እየገለጣችሁ ነው። እግዚአብሔር ዕለት ዕለት እየገለጣችሁ ነው። ሰው ሁሉ ከቤታችሁ ከቸርቻችሁ ወጥቶ
ቲክታክ ላይ ነው ያለው። ሰው ሁሉ 7-11 ሰራተኛ አርጋችሁታል። ሰውን ሁሉ ኡበር ነጅ አርጋችሁታል። የሌቦችና የወንበዴዎች መጠራቀሚያ ሆናለች የእግዚአብሔር ቤት። ኢየሱስን አዋርዳችሁታል። ድሮ የጴንጤ ጓደኛ ሲኖር ቤተሰብ እግዚአብሔር ይመስገን ይላል። ድሮ ጴንጤ ሰራተኛ ሲቀጥር፣ ኤምፕሎየር ሲቀጥር እግዚአብሔር ይመስገን፣ ኤምፕሎይ ሲቀጥር እግዚአብሔር ይመስገን ጴንጤ ነው ይላል። መንግስት እንኳን ድሮ የዛሬ 25-30 ዓመት ጴንጤ ሰዎችን ፋይናንስ ላይ አስቀምጦልኝ ይል ነበር የኢህአዴግ መንግስት እንኳን። ድሮ ጴንጤ ሲባል አይዘፍንም። ድሮ ጴንጤ ሲባል አይጠጣም፣ አይዘሙትም፣ ሚስቱን ያከብራል፣ ልጆቹን ያሳድጋል፣ በማይመች ሁኔታ ውስጥ እንኳን ትዳሩን ይጠብቃል። ተዋርዳችኋል። እንኳን በደህና ቀን። ለምንድን ነው የምትዋሹት? ለምንድን ነው መሪዎቻችሁን ቻሌንጅ የማታረጉት? ለምንድን ነው የቤተ ክርስቲያን ክብር እንዲመለስ የማሰሩት? እናንተ ሰነፎች፣ እናንተ ሰነፎች ለምንድን ነው የማሰሩት? ለምንድን ነው የምትዋሹት? ለምንድን ነው የምትደብቁት? ለምንድን ነው ለኢየሱስ ወገንተኛ የማትሆኑት? ለምንድን ነው ለሃይማኖት ቲፎዞ ሆናችሁ እስከ መቼ? ኢየሱስ የቱ ጋ ነው ለሃይማኖት ቲፎዞ ሁን ያለህ? አምባሳደር የተባልከው ለኪንግደም ኦፍ ጋድ አምባሳደሪ ነህ፣ የኔ ተጠሪ ነህ፣ የኔ ሪፕሬዘንታቲቭ ነህ የተባልከው ለእግዚአብሔር መንግስት ብሎ ብታወሩት ሃይማኖታችሁ የአማኞችን መንፈሳዊ ገጽታ የትኛው መንፈሳዊነታችሁ የቱ ጋር? እስኪ እዚህ ጋር በሉ። ይሄው የምናያችሁ እኮ ነው። እዚህ ላይ ስትናናቁ፣ ስትሰዳደቡ፣ ራቆት ስትገላለጡ፣ ጫት ስትቃቃሙ የምናየው ነገር ነው። እንግዲህ ይሄው ዓለም እያየ ነው። ሰው ወደ ኦርቶዶክስ ቤተክርስቲያን እየፈለሰ ነው። ሰው ሃይማኖቱን ከእናንተ እየወጣ ኦርቶዶክስ እየሆነ ነው። ምንም ችግር የለውም ከእናንተ ወጥቶ ኦርቶዶክስ መሆን፣ ከኦርቶዶክስ ወጥቶ ፕሮቴስታንት መሆን፣ ከፕሮቴስታንት ወጥቶ ሙስሊም መሆን ምን ችግር አለው? ምን ችግር አለው? ግን የትኛው መንፈሳዊ መልካችሁ የቱ ጋር? እስኪ ይሄ ቀን በሉኝ። እስኪ ይሄ ቀን በሉኝ። እስኪ ሃይማኖት አያድንም። ሃይማኖት ኮንትሮል ለማድረግ የሰውን ማይንድ ኮንትሮል ለማድረግ የተፈጠረ ሰው የፈጠረው ነገር። ሃይማኖት ተልኮ አይደለም። አሜን ነው። የእግዚአብሔር ሰዎች እዚህ ውስጥ የእግዚአብሔር ሰዎች ካላችሁ ሃይማኖት ሰዎችን ኮንትሮል ለማድረግ፣ ጭንቅላትን ኮንትሮል ለማድረግ፣ ባሪያ ለማድረግ፣ ገንዘባቸውን ለመዝረፍ፣ ለመውሰድ፣ ማኒፕሌት ለማድረግ የተፈጠረ መሳሪያ ነው። ባይሆን ኖሮ ኢየሱስ ድሮ ነበር የሚነግረን። ባይሆን ኖሮ ኢየሱስ ድሮ ነበር የሚነግረን። ኢየሱስ ወይ የሆነ እምነት ተከትሎ ያሳየን ነበር። ፍትህ ለአንተ ነህ፣ ጀስቲስ ፎር አንተ ነህ። ሪቪል ደ ፓስተር። ፓስተሩ ይገለጥ በሉ። ሃሽታግ ፓስተሩ ይገለጥ በሉ። ፓስተሩ ይገለጥ በሉ። ጀስቲስ ፎር አንተ ነህ በሉ። ጀስቲስ ፎር አንተ ነህ በሉ። ሊያስመልጡት ነው ይሄንን ኤጀንት፣ ሊያስመልጡት ነው። ይሄ ሰውዬ ሪቪል ከተደረገ there are many people ከአንተነህ ጎን ቆመው የሚመጡ trust me many people many ወጣቶች ከአንተነህ ጎን ሊቆሙ የሚችሉ እኔንም የሚሉ ሰዎች ሊመጡ ይችላሉ። I don't have any problem በስጋው ላይ ለሚያደርገው ነገር I don't care። ብቻውን ወጥቶ ከቤተክርስቲያን ተለይቶ ከፈለገ የራሱን ህይወት መቀጠል ይችላል። ፓስተሩ የእናንተ ፓስተር ከፈለገ ሌላ ቸርች ከፍቶ እናንተ መሄድ ትችላላችሁ። እናንተ የምትደግፉት ሰዎች መሄድ ትችላላችሁ። I don't have any problem። በነፍሱ ላይ ችግር የለብኝም፣ በማንነቱ ላይ ችግር የለብኝም፣ በላይፍ ስታይሉ ላይ ችግር የለብኝም። ወደ እግዚአብሔር ከቀረበ እንደሚፈወስ አምናለሁ። እኔ በመግደል አላምንም። የሀገሪቷን ህግ ጥሷል፣ ሊታሰር ይችላል። 10 ዓመት በፍትሐ ብሔር ይቀጣል። እዛ ምድር ላይ እንዲህ አይነት ነገር ፕራክቲስ ሲያደርግ የተገኘ ሰው የተመሰከረበት ሰው በእስር ሊቀጣ ይችላል። ዳስ ሂዝ ቾይስ፣ ቾይዙ ነው።
It's not about me. When it comes to my kids, our kids, when it comes to our youth ወጣቶች ቤተክርስቲያንን አምነው ለሚሄዱ እናንተ እኮ እዚህ ቲክታክ ላይ ያላችሁ ቤት መንፈሳዊ ቤት እንከፍታለን የምትሉ አንዲት ሴት አለች እኔ ገባባት ነበር ህፃን ልጅ ቢደፍር አንድ ፓስተር ብለን ስንወያይ እኮ ይሄንን አደባባይ ምን መግለጥ ያስፈልጋል በውስጥ በንስሐ መጨረስ ነው እንጂ የምትል ሴትዮ እዚህ ቲክታክ ላይ ተቀምጣ ታስተምራለች ኦር ተሰብስባ ትከራከራለች በስነ ስርዓት በህግ እንኳን እዚህ ሀገር እዚህ ቸርች አሜሪካ ቸርች ውስጥ ሄዱ አግሪመንት ኮንትራክቶች አሏችሁ የምትፈርሟቸው if you did any corruption or rape sexual assault anything በላይህ ላይ ከተጠራብህ right away ነው ለፖሊስ ሪፖርት የምትደረገው ቤተክርስቲያኒቷ ማለት ነው ወዲያው ነው ሪፖርት የምታረገው ትሪስት እኔ ደጅ ነኝ ያሉት ቤተክርስቲያኑን አላሰድም መድረኩን አላጨማልቅም እኔ እንደናንተ ደፋር አይደለም reveal the pastor do not gaslight us justice for Antenna and justice for Jesus Joy Protestant reveal more we demand more investigation in this case እስከ ዛሬ በፕሮቴስታንት ቤተክርስቲያን ውስጥ ከተሰሩት ውንብድናዎች ከተሰሩት ጥፋቶች ከተሰሩት ማታለሎች ከተሰሩት ኮራፕሽኖች በአንድ ሌሊት ይሄ ፍርድ ቤት ቀረበ ነው የምትሉ within one night not even 48 hours ጆይ ፓስተሩ እኮ እንዲገለጥ እኮ ነው አሁን እኮ he harassed somebody ይወለስቱ አደልት የሆነ ሰው ትልቅ ሰው ሃራስ አደረገኝ እንዴ አለኝ እንደዚህ አይነት ነገር ጠየቀኝ አለና ይሄ ልጅ ተናገረ ፌርሊ ነው የተናገረው ማንንም አልወቀሰም ቤተክርስቲያን አልሰደበም ሃይማኖት አልነካም እንደውም እኔ ኦርቶዶክስ እምነት ተከታዮች ይናደዱበታል ብያስቤ ነበር because በጣም ባላንስድ የሆነ ነገር ስለተናገረ እንዴት እንደዚህ ሊል ይችላል ለምንድነው ሄዶ በፕሮቴስታንት ፓስተሮች የሚጸለይለት ኦርቶዶክስ ከሆነ ለምንድነው እንዲህ አይነት ፕሪቪሌጅስ የሚሰጣቸው እሱስ ማን ቢሆን ነው ምናም ተብሎ ራሱ ሌላ ነገር ይመጣበታል ራሱ ብዬ አስቤ ነበር ዛሬ ወጥተው ማለት ነው የብልጽግና የፕሮቴስታንት ኤጀንቶች ማለት ነው ያችን ምድር ባፍጢሟ የደፉ ሰዎች ህዝብን ያሳቱ እምነትን ያሳቱ ቤተክርስቲያንን ያሰደቡ all agents በአንድ ቋንቋ ሜንታል ኢልነስ አለበት የሆነ ቦታ ላይ አንድ ቢጫ ቲሸርት የለበሰው ነበር ቢጫ ሸሚዝ የለበሰበትን እንዴት ነው ዝው ያወቀው how do they know በአንድ ጊዜ ብላክሜል ሊያደርጉት ልጁን ማለት ሊያስፈራሩት ከዛ ደግሞ ይቅርታ ጠየቀ ብሎ ወጣ ክርስቲያን ቲዩብ የሚባለው ክርስቲያን ቲዩብ የእንትና ማናዬ የሚባለው ሰውዬ የማነው ምናምን ማናዬ የሚባለው ሰውዬ ቀንደኛ በትግራይ ጦርነት የተሳተፈው ሰውዬ ማለት ነው ክርስቲያን ቲዩብ ቀንደኛ በትግራይ ጦርነት ውስጥ ኃይለኛ እጅ ያለበት እኔ I don't care it's not personal አላደርገው ይቅርታ ጠየቀ ለምን ይቅርታ የምጠይቀው I hope እቺም ኢንተርቪው ያደረገችው ሴትዮ I hope she will not back down አታረግም ብዬ ተስፋ አደርጋለሁ because መብቷ ነው it's a freedom of speech constitutional መብቷ ነው በእርግጥ እዛ ሀገር constitutional ምናምን ማለት አይቻልም ግን constitutional መብቷ ነው ይሄን ሰውዬ ኢንተርቪው የማድረግ ቪክቲሞችን ሰፖርት የማድረግ የመግለጥ ሚዲያዎችን የመስራት ሐሳቦችን ማንጸባረቅ መብት አላት just because ልጅ ሴትዮዋ ያልተማረች በሙያው ላይ ምንም አይነት ዕውቀት የሌላት ስለሆነ ልንጠቀምባት አንችልም በአንድ ጊዜ ሌብል አርገውታል ልጅ በአንድ ጊዜ ሌብል አርገውት ነው ያደሩት ነው ማለት አንደኛ ሜንታል ሲክ ጭንቅላቱ ጤነኛ አይመስለኝም የሆነ ህመም አለበት አሉ ከዛ ደግሞ ሲቀጥሉ በልብሱ በምኑ ባለባበሱ በመናምኑ መጡበት
እኛን ፉል አታረጉንም። ይሄንን ምስኪን ህዝብ አታሉት ከፈለጋችሁ ያታሉት፣ እናንተን ማለት አይደለም። ያታሉት ክፍል እዚህ ውስጥም ካላችሁ አይ ዶንት ኬር። እኛን ግን ፉል አታረጉ። ሪቪል ዘ ፓስተር ዊ ዲማንድ ሞር ኢንቨስቲጌሽን። ዲስ ጋይ ኢዝ በጣም ኤቪደንስ ነው፣ ክሪቲካል ኤቪደንስ ነው። ይሄ ልጅ ክሪቲካል ዊትነስ ነው። ህይወቱን ባዘር አድርገው የተናገርኩት ውሸቴን ነው እንዲል፣ ይህን ደግሞ በልምድ እናውቃለን። ሲቀጠቀጡ፣ ቶርች ሲደረጉ፣ ሲታሰሩ፣ መከራ ሲደርስባቸው ወደኋላ መተው ውሸትን የተናገርኩት መስሎኝ ነው፣ በጉን ውሻ ነው ውሻውን በግ ነው እንደሚያስብሏቸው እናውቃለን። ነው ያ መንግስት አስሮት የገባ በሙሉ ጸባይ ማረቢያ እንደገባ ሰው ጌታን ተቀብሎ ነው የወጣ እስከሚመስል ድረስ ቋንቋውን አሳምሮ ነው የሚወጣው። ቅጥቅጥ ስለሚያረጓቸው እንደ እባብ ነው የሚቀጠቅጧቸው። ይሄ ልምድ አለው መንግስቱ። ይሄን ሲሰራ የኖረ መንግስት ነው ባይዘው። ስለዚህ ይቅርታ ጠየቀ ብላል ፓስተሩን ልታስመልጡት። we know you guys እንዴት እንደምትሰሩ እናውቃለን። እኛ ምን አይነት ስትራቴጂ እንዳላችሁ እናውቃለን። ህዝቡ እንዳይሸወድ ነው ዛሬም ወተን የምንናገረው። 100 ሰው አላችሁ እዚህ ውስጥ። ህዝቡ እንዳይሸወድ ጋዝ ላይት እንዳይደረግ ነው ወተን የምንናገረው። ፓስተሩን እወቁት። የአብያተ ክርስቲያናት ህብረት ይሄ ኃላፊነት አለባት። ቤት ሀገር ነው ዊትነስ እስር ቤት የሚገባው። ቤት ሀገር ነው ቪክቲም እስር ቤት የሚገባው። ቤት ሀገር ነው። ኢትዮጵያ ውስጥ ምንም ነገር ሊሆን ይችላል። በእርግጥ ከኢትዮጵያ ብዙ አንጠብቅም፣ ግን ክሪቲካል ኤቪደንስ ቤተ ክርስቲያንን አጽዱ፣ ግልሙትናችሁን አጽዱ። ግልሙትና ከፈለጋችሁ ውጡ ከቤተ ክርስቲያን። ፖለቲካ ማውራት ከፈለጋችሁ ውጡ ከቤተ ክርስቲያን ውጡ ከቤተ ክርስቲያን። ዘፈን ካማራችሁ ውጡ ከቤተ ክርስቲያን። በቃ ሚስትህን መፍታት ካማረህ ውጣ ከቤተ ክርስቲያን። ምን ታረጋለህ ቤተ ክርስቲያን? በአንድ እግር በጎዶሎ አካል በግማሽ አካል ምን ታረግ? ውጣ። ሚስትህን ለመፍታት አቅም ካገኘ፣ ባልሽን ለመተው አቅም ካገኘሽ ውጪ ከቤተ ክርስቲያን። ውጡ፣ ልቀቁ፣ መድረኩን ልቀቁ። 5 ሰው ይበቃል ቤተ ክርስቲያን ውስጥ በስነ ስርዓት የሚሄድ ዋጋ ለመክፈል ፍቃደኛ የሆነ ጽድቅን ለማድረግ ፍቃደኛ የሆነ 5 ሰው ይበቃል። የሰው ጋጋታ አይፈልግም እግዚአብሔር። የራሳችሁን ነገር መኖር ከፈለጋችሁ ውጡ፣ ልቀቁ ቤተክርስቲያንን። ውጡ፣ ቤተክርስቲያንን እየለቀቃችሁ ውጡ። እዚህ ላይ ያላችሁ ሰዎች ጌታን ቀን በቀን የምታሰድቡ የአብያተ ክርስቲያናት ህብረት ቤተክርስቲያን መሪዎች አናቃቸውን ብላ ደብዳቤ ማውጣት አለባት። ደብዳቤታችሁ ኤቭሪ ሲንግል ዴይ ክርስቶስን የምታዋርዱ አላቃቸውም። እነዚህን ሰዎች የኔ አባል አይደሉም፣ የኔ አካል አይደሉም፣ በቤተ ክርስቲያን አልታቀፉም፣ ፓስተሮች መሪ የላቸውም፣ እረኛ የላቸውም፣ ምን እንደሚያስተምሩ አናውቅም፣ ቢኬርፉል ነፍሳችሁን ጠብቁ ተብሎ መጻፍ አለበት። ልቀቁ፣ ቤተ ክርስቲያንን እየለቀቃችሁ። በቃ አንድ ሚስት እንኳን 2-3 ሚስት ፈታህ አይደለም፣ አንድ ሚስት ፈታሃል አይደል? ልቀቅ ቸርቹን። ያን ያህል አቅም ካለህ ሚስትህን የመተው አቅም ካለህ ቤተክርስቲያንን የመተው አቅም ይኖርሃል። ቤኔፊቷን ትፈልጋለህ፣ የቤተክርስቲያናቷን ጥቅማ ጥቅም መቀበር ትፈልጋለህ፣ ፍትሃት ትፈልጋለህ፣ ስታገባ እንዲደገስ እንዲሰርጉ እንዲያጋቡ ቃል ኪዳን እንዲያጋቡ ትፈልጋለህ፣ ክርስትና ስጠራ እልል እንዲሉልህ ትፈልጋለህ። ቤተክርስቲያን ግን የምትለውን ነገር መፈጸም አትችልም። ልቀቅና ውጣ። ይሄን ቤተክርስቲያን ግልሙትናህን ይዘህ ውጣ ከቤተክርስቲያን ፒሪድ። you are not that much ኢምፖርታንት አይደለህም አንተ። ኢምፖርታንት አይደለሽም። ኢምፖርታንት አይደለሁም እኔ። ኖርኩ አልኖርኩ የእግዚአብሔር ስራ ይቀጥላል። አንተ ኖርክ አልኖርክ የእግዚአብሔር ስራ ይቀጥላል።
እግዚአብሔርም እስከዛሬ ችሎታው ቆማለት እንጂ የገዛ ክንዱ ማዳንን አምጥታለት እንጂ በእናንተ ምክንያት አይደለም ክርስቶስ የተሰበከው። ዛሬም ድረስ ሰዎች በርህራሄ ክርስቶስ ኢየሱስን የሚቀበሉት ብቻቸውን ኢንካውንተር እያደረጋቸው ኢየሱስ ብቻቸውን ኢንካውንተር በእናንተ ምክንያት አይደለም። ብቻቸውን ዘሪቱን እኔ ጌታን አስቀብያት ነው ልትሉ ነው። አሁን እናንተ እኔ መስክሬላት ነው እኔ ነኝ ያጠመኳት ልትሉ ነው። ኖ የብቻው ኢንካውንተር ነው ወደ ጌታ ያመጣት። ሰው እናንተን ካየ ከቤተ ክርስቲያኑ የሚቀረው። ልንገራችሁ ይህንን እውነት። ሰው እናንተን ካየ ከቤተ መቅደሱ ነው የሚጠፋው እንኳን ወደ ጌታ ሊቀርብ። ግልሙትናችሁን ይዛችሁ ውጡ። ኢየሱስ እውነት ነው። ኢየሱስ እውነት ነው። እውነተኛ አምላክ አይደለም። እውነተኛ አምላክ አይደለም። እራሱ እውነት ነው ኢየሱስ። እሱ መንገድ ነው። እሱ ህይወት ነው። ፍቅርህ ብዙ ሲሆን ጠላቶች ዋሹብህ። አትዋሹበት። ለምንድን ነው የምትዋሹት? ለምንድን ነው የምትዋሹት? ምንም አይነት እስካንዳል ቤተክርስቲያን ውስጥ ቢመጣ ለጆሮ ከቆሮንቶስ ቤተክርስቲያን በላይ እስካንዳል ያላት ቤተክርስቲያን ቤተ እምነት ነበረች ባይብል ላይ። ከአባቱ ሚስት ጋር የሚተኛ በዝሙት በሴሰኝነት የታወቁ ኃጢአተኛ ስለበዛ የክርስቶስ ኢየሱስ ክብር ይወድቃል ያላችሁ ማን ነው? እናንተ ማናችሁ? የእግዚአብሔር ጠባቂ ሆናችሁት፣ ክርስቶስን ጠባቂ ሆናችሁ። ሰው የሚሸከመው አምላክ አይደለም። ሰው የሚያብራራለት አምላክ አይደለም እሱ። አትዋሹበት። በማንነቱ ላይ አትምጡ። በሰው የለመዳችሁትን፣ በዘር የለመዳችሁትን፣ በፖለቲካ የለመዳችሁትን በእግዚአብሔር ማንነት ላይ አትነሱና እግዚአብሔር ማንነቱ በቂ ነው። የራሱ እጅ የገዛ ክንዱ ክብርን ታመጣለታለች። እናንተ ገንዘባችሁን ነው መስራት የምትፈልጉት? ውጡ ከቤተ ክርስቲያን። ይችን የተቀደሰች ቤተ ክርስቲያን እየጣላችሁ ሳትሞቱ ሳታልቁ ልቀቁ፣ ልቀቁ። በቃ ጭራሽ ምስክር ሲመጣ እንዲህ አይነት ሰው አለ በመካከል፣ ታዋቂ ሰው፣ ታዋቂ ፓስተር አለ እንዲህ አለኝ፣ ሰው ሁሉም ያውቀው፣ ሚስጥሬን ጠብቅልኝ ያለኝ ተብሎ መረጃ እየመጣላችሁ መረጃ የምትደብቁ፣ መረጃ ልታጠፉ፣ ኤቪደንስ ልታጠፉ፣ ሰዎችን የምታስፈራሩ፣ ቶርች የምታረጉ፣ ጭራሽ እናንተ የምታስሩ አስቡበት። ጀስቲስ ፎር አንተነህ ሪቪል ደ ፓስተር። ከኢየሱስ በላይ አይደሉም ፓስተሮች። ከኢየሱስ ቃል በላይ አይደሉም። ከእግዚአብሔር በላይ ማንም የለም። ከእግዚአብሔር በላይ ኃይለኛ የለም። ገነት መረጃውን መስጠት አለባት። ኢን ራይት ዌይ፣ ኢን ራይት ዌይ ቢፎር ይሄ ልጅ ቫኒሽ ሳያረግ፣ ይሄ ልጅ ሳይጠፋ መረጃውን በስነ ስርዓት ለቤተ ክርስቲያን ለአብያተ ክርስቲያናት ህብረት not the counseling, not the council. The council is Illuminati, by the way. ካውንስሉ ኤጀንት ነው። አትሰሙም እናንተ ግን ኤጀንት ነው። ለአብያተ ክርስቲያናት ህብረት ወይም ደግሞ ለሙሉ ወንጌሎች እና ለመሰረተ ክርስቶስ መሪዎች፣ ታፕ መሪዎች ዋኪን አርጋ ኦፊሳቸው ሄዳ ኮንፊደንሻል ብላ በኢንቨሎፕ አርጋ መስጠት አለባት። not on the public, not on YouTube, because the pastor also in danger. ፓስተሩ ደግሞ ራሱ in danger ነው። እኛ የሰው ልጅ ኃጢአተኛ እንዲጠፋ አንፈልግ፣ እንዲድን እንጂ የምንፈልገው እንዲፈወስ ነው የምንፈልገው። ከመንገዱ መመለስ ቢችል ነው የምንወደው። እሱም አደጋ ውስጥ ስላለ
እሱም ቤተሰቡም ፕሮቴክት መደረግ አለ። ሂ ማይት ሃቭ ኪድስ፣ ልጆች ሊኖሩት ይችላሉ፣ ሚስት ሊኖረው ይችላል። እግዚአብሔር ይሄንን ነገር በዚህ ሰዓት በዛ ቀን ያለ ምክንያት ሪቪል አላደረገውም ለፐብሊክ። ምናልባት እዛ ውስጥ እዛ ቤተክርስቲያን ውስጥ የሚያለቅሱ ወጣቶች የሚያለቅሱ ህፃናት ይኖሩ ይሆናል ሀራስ ተደርገው። ፕሮባብሊ ወደ እግዚአብሔር የደረሰች እንባ ልትኖር ትችላለች። ኮንፊውዝድ የሆነች ነፍስ ወደ እግዚአብሔር የደረሰች ልትኖር ትችላለች። This is the evidence that you got right now. So, at least save this guy. ሌላውን አናውቀውም። ሌሎቹ በድብቅ ሊሆን ይችላል የሚያደርጉት። ቢካዝ ለቤተ ክርስቲያንም መጥተው መናገር አይችሉም። ነገራቸው ኮንፊደንሻል ይሁን አይሁን አይታወቅም። ፓስተሩ ወሬኛ ነው፣ ወንፊት ነው አፉ። ወከሌ እኮ እንደዚህ ብሎኛል ይላል። ከቸርቹ የለቀቀ ቀን በዛ ያጠቃዋል። ያ ስለዚህ እነዚህ ልጆች በውስጣቸው ወጣቱ ልጁ ምኑ አዋቂው በውስጡ እየታመመ ውስጡ እየበሰበሰ ውስጡ እየተላ ከነገ ነገ ውስጡ እየተላ ያቃተው ራሱን እያጠፋ ያላቃተው ደግሞ በድብቅ እንደፈለገ እየኖረ ቤተክርስቲያንም እየመጣ እያገለገለ መፍትሄ ሲገኝ ለምዶ ኤቪደንስ የምታጠፉት? ማንም ሰው ማን ኃጢአት ሁሉ እኩል ነው። ባይዘው ሐሜትም ይሄም ቺቲንግም ዝሙትም ከጋብቻ በፊት ዝሙትም በትዳር ላይ ዝሙትም ስርቆትም ሌብነትም ኮራፕሽንም አድመኝነትም ሁሉም እኩል ኃጢአት ነው። ማንም ሰው በተደበቀ ማንነት ራሱን ከበር አድርጎ ቤተክርስቲያን ውስጥ ማገልገል፣ ወጣቶችን ማገልገል፣ ህፃናትን ማገልገል፣ በሴቶች ላይ እጅ መጫን በእንጫን በእናት በአባቶች ላይ እጅ መጫን አይችልም። ውጡ ለቃችሁ ከቤተ ክርስቲያን ካልገባችሁ የክርስቶስ መንገድ ለክርስቶስ የሚመጥን ኑሮ ማትኖሩ ከሆነ መኖር የሚያቅታችሁ ከሆነ ወረድ ውጡ፣ ልቀቁ። በቃ ወይ ልቀቁ ወይ እኔ ኃጢአተኛ ነኝ በደለኛ ነኝ እንደፈለክ እየኖርክ እንደፈለክ እየተጋደምክ እንደፈለክ ከማንም ጋር ነፍስና ስጋህን እያዋሃድክ ሃሌሉያ እስኪ ጌታ ከፍ ከፍ አድርጉት እስኪ ሃሌሉያ ነው እስኪ የለም እንደዚህ አይነት አምልኮ እግዚአብሔር አይዘበትበትም ነው ማወራ። አይዘበትበትም አይቀለአት አንተ እግዚአብሔር ላይ አትዘብትም። በቃ ነው የሚልህ አንድ እሱ በቃ ከሚልህ ራስህ በቃ በቃኝ እስኪ ትንሽ ደግሞ ጊዜ ልውሰድ ልረፍ ብለህ መቀመጥ ነው። ጀስትስ ፎር አንተ ነህ። ኤክስፖዝ ዘ ፓስተር ሃሽታግ ኤክስፖዝ ዘ ፓስተር ጀስትስ ፎር አንተ ነህ። ፍሪ ስፒች ኖ ሰኒዬ ለመማር ለማለት አይደለም። ኃጢአትን ለመማርማ የምትሄጂው እኮ የማታውቂውን ነገር ለማወቅ ነው። ኃጢአትን እየደገምሽ እያወቅሽ አሁን እኔ ስላላወቅኩ እኮ ነው ጌታ ሆይ አይ ኖ ምናምን ላለው እንዴ ጀስትስ ፎር አንተ ነህ። ጀስትስ ፎር አንተ ነህ። ሃሽታግ ፍሪ ስፒች ኤክስፖዝ the pastor እኔ አሁን አልገባ ጌታ ሆይ አላወቅኩም ነበር። ዋው አስተምረኝ እስከ አዲስ ቃል ግለጥልኝ። ምን አባቴ ነው አዲስ ቃል የሚገልጥልኝ? ምን አባቴ ሆኜ ነው አዲስ እግዚአብሔር ለእኔ ብሎ አዲስ ቃል የሚገልጥልኝ? እያወቅኩ ለማደርገው ነገር እያወቅኩ በአንደርሰን በደንብ በእውቀት ኢንቴንሽናሊ ለማደርገው ነገር
ከዛ መጥቼ እናንተ ጋር ሃሌሉያ ጌታ ይመስገን የምህረት አምላክ ኖ ኖ ኖ ኖ ኖ። አሁን ዘመኑ እንደዛ አይደለም። ድሮ እንደሱ ተደርጎ ይቻል ይሆን ነበር ሜቢ አላውቅም። አሁን ግን አይቻልም። አሁን አይቻልም እንደዚህ ዘመኑ። ይኸው ሰይጣን ራሱ በጣም ሰልጥኗል። ሰልጥኗል። አሁን ዘመኑ አልቋል። ብንችል ቶሎ ብለን ወደ እግዚአብሔር ብንችል ማለት ነው ከራራልን እግዚአብሔር ለራሳችን ካሰብን ብንችል ወደ እግዚአብሔር መቅረብ። ካለበለዚያ ግን ጊዜው አልቋል፣ ዘመኑ አልቋል። እንደዚህ የምትሞዳሞድበት ተያይዘ ትከሻ ለትከሻ አንዱን እያነሳ አንዱን በዚህ ጋር ና ፓስተር ያይዞ እጄን ያዝ አንተ በዚህ ጋር ወገቤን ያዝ ብለህ የምታመልጠው አይደለም። የምታመልጠው ዘመን አይደለም። ዘመኑ በጣም ከፍቷል። this is serious guys። ዘመኑ ደግሞ የመጣው ህፃናት ላይ ነው ጋይስ። እዚህ ሀገር ሰምታችኋል አይደል? እየቀቀሉ ነው የበሏቸው፣ ከትፈው ነው የበሏቸው። ሪድ ሄዳችሁ እነዛን ፋይሎች እነዛን 3 ሚሊዮን ፋይሎች ሂዱና አንብቡ። በ4 ዓመት በ3 ዓመት የሰዋቸው ሴክሹዋሊ የሰዋቸው እዚህ ሀገር ያሉ ህፃናት ስማቸው እንኳን በካርድ ላይ ሆስፒታል ላይ አይታወቅም። ኢንኩቤተር ውስጥ እያስቀመጡ ሴቶቹን አስወረደሽ ልጁ ጠፋ ይሏቸዋል። ልጄ ጠፋ ብላ ታለቅሳለች፣ በባዶ ልጅ ትወጣለች። እነሱ ኢንኩቤተር ውስጥ አስቀምጠው ዳታ የሌለው ስም የሌለው ልጅ አሳድገው በማሽን 4 ዓመት 3 ዓመት አብቅተው ሴክሹዋሊ ይሰዋቸዋል። ለታዋቂ ሰዎች፣ ለቢሊዮነሮች፣ ለፓወርፉል ሰዎች። this is serious Jesus is coming dude። አትቀልድ። ጴንጤ ትጫወታለህ እንዴ አንተ? ገና ጴንጤ ያጫውታል እንዴ? ኤኒዌይስ ከቻልኩ ማታም እመጣለሁ፣ ነገም እመጣለሁ፣ ከነገ ወዲያም እመጣለሁ። ፌስቡኬ ላይ ለጥፌያለሁ። ሄቨንዬ እንዴት ነሽ የኔ ቆንጆ? ፌስቡኬም ላይ ለጥፌያለሁ፣ ስቶሪ ላይ ለጥፌያለሁ። እማልመጣባችሁ ቦታ የለም፣ በማልመጣባችሁ የለም። አይኖቻችሁን ወደዚህ መልሱ። ድራማ አይሰራባችሁ። አይኖቻችሁን መልሱ ወደ ክርስቶስ። አም ቴሊንግ ዩ ጋይስ። እስከ መቼ ድረስ በፌስቡክ ፖስት በቲክታክ ፖስት በህይወታችሁ ቀለዱ? this is the time ኖ የምትሉበት ይሄ ነው ጊዜው። አልፈልግም የምትሉበት፣ ለኢየሱስ ነው መሆን የምፈልገው የምትሉበት ታይሙ አሁን ነው። እንዲህ አይነት አጀንዳ፣ እንዲህ አይነት ፕሮፓጋንዳ እንዳላዋቂ ሰው የእግዚአብሔርን ቃል እንደማያውቅ ሰው እንዲህ አይነት ፕሮፓጋንዳ አይሰራባችሁ። ንቁ፣ ንስሐ ግቡ፣ ይቅር በሉ። ከቻላችሁ ይቅር እንበል። ከቻልን አለቅን፣ በቁማችን አለቅን እኮ ጌታን ነው የምነግራችሁ። ይቅር እንበል። ከቻላችሁ ተስማሙ። ካለበለዛ ግን በዚህ በተቀረው እድሜ ባይዘው ዛሬ 40 ዓመት መሆን 50 ዓመት መሆን የ20 ዓመት ሰው መሆን አያኮራም፣ ፕራውድ አያስደርግም። የ80 ዓመቱም ሰውዬ ይሞታል፣ የ40 ዓመቱም ሰውዬ ይሞታል፣ የ20 ዓመቱም ሰውዬ ይሞታል። በአንድ ቀን ሊሞት ይችላሉ በተለያየ ስፍራ። ገና ነኝ የምትልበት ጊዜ አይደለም ይሄ ዘመን። ልጅ ነኝ የምትልበት አይደለም። ኤኒ ታይም ልትጠራ ትችላለህ። ኤኒ ታይም when you are 20 25 30 35 40 50 60 70 80 ላይ ኤኒ ታይም ነገ ልትጠራ ላትነቃ ትችላለህ። ከቻልክ በእነዚህ በቀሩ በተንጠፋጠፉ ጊዜያቶችህ የእውነት ትሩስፉሊ ለእግዚአብሔር ኖረህ ለሰው አይደለም። ሰው የፈለገውን ይበልህ። እቺ ምንድናት? እቺ ቅብርጥሴ ናት ይበልህ። በዚች በተንጠፋጠፈች ጊዜ ግን ለእግዚአብሔር ኖረህ ለክርስቶስ ኖረህ አትሊስት አይምሮ ሰላም ሆኖ ብታልፍ ይሻላል። የፌስቡክ ፖስት እየተከተልክ የሶሻል ሚዲያ ወጀብ እየተከተልክ እዚህ ላይ ያሉ ባለጌ ሰዎች ወጀብ እየተከተልክ እነሱ በቀደዱልህ ቦይ በዚህ ጋር ፈሰስ ሲሉህ
በዚህ ጋር ፈሰስ ሲሉ በዚህ ወደኋላ ሂዱ ሲሉ ወደኋላ ወደፊት ሂድ ሲል ከምታረግ ኢየሱስን ስማ። መጽሐፍ ቅዱሴን ስላልያዝኩ ነው። ኢየሱስን ስማ። የሚያዋጣህን ስትሄድ የምትገናኘውን ስትሄድ ፊቱን የምታየውን እሱን ብትተዋወቀው ይሻላል። ከሱ ጋር ተስማምተ ብትሄድ ይሻላል። ለእኔም ለእናንተ ለሁላችን ይሻለናል። ጀስትስ ፎር አንተነህ ሃሽታግ ፍሪደም ኦፍ ስፒች ሃሽታግ ኤክስፖዝ ደ ፓስተር It's not about religion. It's not about Protestantism. ይሄ የፕሮቴስታንት ጉዳይ ይሄ የህፃናትና የወንድ ወጣቶች ጉዳይ ነው። ይሄ የህፃናቶቻችን ጉዳይ ነው። It's not about የሪሊጅን የማንም ሃይማኖት ቢሰደብም ባይሰድ ይሄ የሪሊጅን ጉዳይ ነው። የሪሊጅን ጉዳይ አይደለም። It's not about religion. It's not about Protestantism. It's not. አትሸወዱ። በዘመናችሁ አንድ ጊዜ እውነተኛ ጥያቄ ጠይቁ። ፓስተሮቻችሁን ቻሌንጅ አርጉ። መሪዎቻችሁን ቻሌንጅ አርጉ። ቤተክርስቲያንን አጽዱ። እውነቴን ነው የምነግራችሁ፣ አጽዱ። ካልቻላችሁ ውረዱ። ምንም አትሞቱ፣ ውረዱ። ይሄው እኛ እየኖርናል። ምን ሆነ? እየኖርን እኮ ነው። ለምንድን ነው እዚህ ፓስተር ላይ ይሄ ፓስተር ማን ነው? ለጆሮ ጭው የሚያረግ ፓስተር ነው። አም ቴሊንግ ዩ ጋይስ ይሄ ፓስተር ዓለምን ሁሉ የሚያሰኝ ነው። በኦርቶዶክሱም የሚታወቅ ነው፣ በፕሮቴስታንቱም የሚታወቅ ነው፣ በሙስሊሙም የሚታወቅ ነው፣ በብዙ ሰው የሚታወቅ ነው። ለዚህ ነው ትራስሚ ሁለት ቦታ ላይ እንደምትሆኑ አብዛኞቻችሁ እናውቃለን። ዛሬ የምትናገሩት ነገ ከምትናገሩት ጋር ይጣረስባችኋል። ስታንዳርድ የላችሁ። እንደ ዘሩ፣ እንደ ፖለቲካ አስተሳሰቡ፣ እንደ ሃይማኖቱ ይወሰናል የእናንተ ጀጅመንት። እናውቃለን ኢትዮጵያኖች፣ ይሄ ደማችሁ ውስጥ ነው ያለው። ሃይማኖቴም ባይሆን ፖለቲካ አስተሳሰቤም ባይሆን ዘሬም ባይሆን እውነት እስካለው ድረስ ለእውነት እቆምለታለሁ የሚል ኢትዮጵያዊ አይተናናቅም በሚባል ደረጃ አይተናናቅም። አቋም የላችሁ። እዚህኛው ላይ ትተባበራላችሁ፣ እዚህኛው ላይ ከቨር አፕ ሲያስፈልግ ደግሞ ከቨር ታረጋላችሁ። ኤክስፖዝ ደ ፓስተር። ድራማ አትስሩ። ይሄ የሃይማኖት ነገር የማንም ሃይማኖት አልተሰደበም፣ የማንም ሃይማኖት አልተንቋሸሸም። ፕሮቴስታንት ውስጥ ያለ እንዲህ አይነት ባህሪ ያለው ሰው ኤክስፖዝድ ቢደረግ ኦርቶዶክስ ደስተኛ ናት። ኦርቶዶክስ ውስጥ ያለ እንዲህ አይነት ባህሪ ያለው ሰው ኤክስፖዝድ ቢደረግ ፕሮቴስታንትም ሙስሊምም ደስተኛ ነው። ሙስሊም ውስጥ እንደዚህ አይነት ነገር ሀፕን ቢያደርግ ኦርቶዶክሱ፣ ፕሮቴስታንቱ፣ ካቶሊኩ ደስተኛ ነው። ማንን ነው ጋዝ ላይት የምታረጉት? ስታፕ ብላለች ኤሪካ ከርክ። ስታፕ